ማንም ሰው ወንጀልን ከፈጸመ በኋላ ለጊዜው ከአካባቢው ይሰወራል። እንዲሁም ደግሞ በተለያዩ ስሞች ህገወጥ መታወቂያን ይዞ መንቀሳቀስ ይችላል። ነገር ግን ከህግ ማምለጥ እንደማይችል የሚያሳይን አንድ መረጃ ከፌዴራል ፖሊስ የፌስቡክ ገጽ ላይ አግኝቼ ወደ እናንተ ይዤው መጥቻለሁ። እዚህ ጋር የምትመለከቷት እህታችን በሰንዳፋ በኬ ንግድ ባንክ ሰራተኛ የነበረች ስሟም ደግሞ ወይዘሮ አዳነች ኩምሳ ትባላለች። ታዲያ እዚህ ጋር በምታዩት ግለሰብ በአሰቃቂ ሁኔታ ተገድላ ነበር። ግለሰቡም ደግሞ ለጊዜው ተሰውሮ ነበር። ዛሬ ላይ ግን በብርቱ ክትትል ከወራት በኋላ በቁጥጥር ስር እንደዋለም ፌዴራል ፖሊስ አሳውቋል። ተጠርጣሪው ግድያውንም ከፈጸመ በኋላ አስከሬኗን ለአውሬ ሰጥቶም ነበር መሰወር የቻለም። ይሁንም እንጂ የፌዴራል ፖሊስ ለአስጨራሽ ከሆነ ክትትል በኋላ ግለሰቡን በአማራ ክልል በደብረ ብርሃን ከተማ በተለየ ስምና መታወቂያ ሲንቀሳቀስ በቁጥጥር ስር እንዳዋለው ገልጿል። ታዲያ መታወቂያውን የተለያዩ መታወቂያዎችን የፌዴራል ፖሊስ አያይዟል። እሱን ዛጋ ገብታችሁ መመልከት ትችላላችሁ። በሌላ በኩል የፌዴራል ፖሊስም ደግሞ ወንጀልን ፈጽሞ ማንም ሰው ለጊዜው ቢሆን ሊሰወር ይችላል፣ ነገር ግን ከህግ እንደማያመልጥም ይወቅ ሲል ነው መልእክቱን እያስተላለፈው።